comfortably to Fabregas. Surely now! Surely now! To find him. It's stumped away uncomfortably ጊዜው to እንደ Fabregas. ኤሮፓውያን አቆጣጠር ሐምሌ 11 ቀን 2010 ነበር። በደቡብ አፍሪካ ጆሃንስበርግ የሚገኘው ሶከር ሲቲ ስቴዲየም ከ84,000 በላይ በሆኑ ተመልካቾች አሸብርቋል። የመላው ዓለም አይን በአፍሪካ ምድር ላይ በደመቀ ሁኔታ በተዘጋጀው የመጀመሪያው የዓለም ዋንጫ ፍጻሜ ላይ አርፏል። የቡቡዜላ ድምፅ ስቴዲየሙን እያናወጠው ነው። ውጥረቱም ከመቼውም ጊዜ በላይ አይሏል። ክቡራን የዩቲዩብ ቻናል ቤተሰቦቻችን በዶክመንተሪ ቆይታችን ተመልሰን መጥተናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ አብረናታችሁ እንድታሳዩን እንጠይቃለን። ቀጥታ ወደ ፕሮግራሙ እናልፋለን። በታሪክ ውስጥ ሁለቱም ሀገራት ከዚህ ቀደም የዓለም ዋንጫን አንስተው አያውቁም። ሆላንድ ቀደም ሲል በ1974 እና 1978 ወደ ፍጻሜ ደርሳ በሽንፈት የተመለሰች ሲሆን ስፔን ግን በታሪኳ ለመጀመሪያ ጊዜ ነው የዓለም ዋንጫ ወርቅ ለመጨበጥ የቀረበችው። ስፔን በወቅቱ የአውሮፓ ሻምፒዮን ብትሆንም በምድብ ጨዋታዎች በመጀመሪያ ግጥሚያ በስዊዘርላንድ መሸነፏ ትልቅ ድንጋጤ ፈጥሮ ነበር። ነገር ግን በቲኪታካ ውብ የኳስ ቅብብላቸው ያሸነፉ ለዚህ ታላቅ መድረክ በቅተዋል። ሆላንዶች በበኩላቸው ካደረጓቸው ጨዋታዎች ሁሉ ሳያቋርጡ ድል እያደረጉ የመጡ በጥንቃቄያቸው እንዲሁም በጥንካሬያቸው የሚመኩ አስፈሪ ቡድኖች ነበሩ። እግር ኳስ አዲስ ንጉሥ ልትሾም ደቂቃዎች ብቻ ይቀሯታል። የእንግሊዛዊው ዳኛ ሃዋርድ ዌብ የመክፈቻ ፊሽካ ተሰማ። ጨዋታው እንደተጀመረ የስፔንና የሆላንድ ፍልስፍናዎች በግልጽ ተጋጩ። ስፔኖች በዣቪ በኢኒሽታ እንዲሁም በቡስኬት አማካኝነት ኳሷን ለመቆጣጠርና ቀስ እያሉ ቀዳዳ ለመፈለግ ሞከሩ። ሆኖም ግን የሆላንዶች አሰልጣኝ በርት ቫን ማርዊክ ያዘጋጁት ታክቲክ እጅግ አስገራሚ ነበር። ስፔንን በሰላማዊ መንገድ ማጫወት። ሆላንዶች እጅግ ኃይለኛና አካላዊ ብርታት የተሞላበት ጨዋታ መጫወት ጀመሩ። በጨዋታ ውስጥ የተመዘገበው የቢጫ ካርዶች ብዛት ብዙ የታሪኩ አስፈሪነት ይናገራል። በአጠቃላይ 14 ቢጫ ካርዶች የታዩበት ጨዋታም ነበር። በተለይ በ28ኛው ደቂቃ ላይ የሆላንዱ አማካይ ናይጀል ዲዮንግ የስፔኑ ሻቪ አሎንሶ ደረት ላይ በረገጠበት ቅጽበት ጨዋታው እግር ኳስ መሆኑ ቀርቶ ፍልሚያ የመሰለበት አጋጣሚም ነበር። ዳኛው ሃዋርድ ግን ለዲዮንግ የቀይ ካርድ ሳይሆን ቢጫ ካርድ ብቻ በመስጠት ጨዋታውን አቀዘቀዙት። በሁለቱም ወገን መረቦች ሳይነኩ የመጀመሪያው አጋማሽ መጠናቀቂያ ፊሽካ ተሰማ። ሁለተኛው አጋማሽ ሲጀምር ጨዋታው ይበልጥ ክፍት ሆነ። በ62ኛው ደቂቃ ላይ ግን መላው ስፔናውያን ያስደነገጠ የሆላንድ ደጋፊዎችን ደግሞ በጭንቀት ያስጮኸ ወሳኝ ቅጽበት ተፈጠረ። የሆላንዱ ድንቅ የክንፍ መስመር ተጫዋች አረን ሮበን ከተከላካዮች ጀርባ ሰንጥቆ በመግባት ከስፔኑ ግብ ጠባቂ ኢከር ካሲያስ ጋር ብቻቸውን ተገናኙ። ሮበን ኳስን እየነዳ ሲጠጋ ካሲያስ ወደ ግራው አዘነበለ። ሮበን ኳሱን መጥቶ ወደ ግራ ሲያመራ ሁሉም ሰው ጎል መሆኑን እርግጠኛ ነበር። ነገር ግን ካሲያስ በተአምራዊ ሁኔታ በቀኝ እግሩ ጣቶች ኳሷን ነክቶ ወደ ውጭ አወጣበት። በታሪክ ውስጥ ከታዩ እጅግ ወሳኝ የግብ ጠባቂ ማዳኖች ውስጥ አንዷም ነበረች። በጥቂት ደቂቃዎች በኋላ ሮበን በድጋሚ ካሲያስን ለማለፍ ቢሞክርም ካሲያስ ጀግንነቱን አሳይቶ ኳሷን በድጋሚ አዳነ። በ90ኛው ደቂቃ ውስጥ ጎል ሳይቆጠር ጨዋታው ወደ ተጨማሪ 30 ደቂቃ አመራ። ተጨማሪው ሰዓት ሲጀመር የሁለቱም ቡድኖች ተጫዋቾች በድካም ዝለዋል። ይሁን እንጂ ውጥረቱ ይበልጥ ጨመረ። የስፔኑ አሰልጣኝ ቪዜር ዴ ቦስኬ የቡድኑን የማጥቃት መስመር ለማነቃቃት ወጣቱ ሴስክ ፋብሪጋዝን ወደ ሜዳ አስገቡት። ፋብሪጋዝ ከገባ በኋላ ወዲያውኑ ትልቅ እድል ቢያገኝም የሆላንዱ ግብ ጠባቂ ማርተን ስቴንስበርግ አስደናቂ ሴቭ ማድረግ ቻለ። በ109ኛው ደቂቃ ላይ ግን ጨዋታው ሌላ መልክ ያዘ። የሆላንዱ ተከላካይ ጆን ሄንቲንጋ በታጋሽነቱ የሚታወቀውን አንድሬስ ኢኒስታን በመጥለፉ ሁለተኛውን ቢጫ ካርድ አግኝቶ በቀይ ካርድ ከሜዳ ተሰናበተ። ሆላንድ በ10 ተጫዋቾች ብቻ ለመጫወት ተገደደች። ስፔን ሙሉ የበላይነት ወስዳ የሆላንድን ሳጥን ማጥቃት ጀመረች።
ሆላንዶች ጨዋታውን ወደ ፔናልቲ ለመውሰድ በተከላካይ መስመራቸው ላይ ሙሉ ኃይላቸውን አሰለፉ። ነገር ግን እጣ ፋንታ ሌላ ታሪክ አዘጋጅታ ነበር። በ116ኛው ደቂቃ ላይ ታሪክ ተጻፈ። የሆላንድ ተከላካዮች ያጸዱትን ኳስ ኢየሱስ ናቫስ በድንቅ ሩጫ ይዞ ወጣ። ኳሷ በፈጣን ቅብብል ወደ ቶሬዝ ደረሰች። ቶሬዝ ወደ ሳጥን ውስጥ ሲያሻግረው የሆላንድ ተከላካዮች ለማጽዳት የሞከሩትን ኳስ በሴስክ ፋብሪጋስ በኩል በጥሩ ቅንጅት ለኢኒሽታ ደረሰው። አንድሬስ ኢኒስታ በሳጥን ውስጥ በቀኝ በኩል ኳሱን በጥሩ ንክኪ አቆመው። ኢኒስታ ኳሷን መሬት ሳትነካ በቀኝ እግሩ በከፍተኛ ኃይል መታው። ኳሷ የስሌንስበርግን እጆች አልፋ መረቡ ላይ አረፈች። ጎል! መላው ስፔን በደስታ ተናወጠ። ኢኒሽታ ማሊያውን አውልቆ ወደ ደጋፊዎቹ ሲሮጥ በማሊያው ስር ዳኒ ጃርኬ ሁሌም ከእኛ ጋር ነህ የሚል በቅርቡ ለሞተው ጓደኛ መታሰቢያ የጻፈው መልእክት ታየ። ይህችን ጎል ስፔን በታሪኳ ለመጀመሪያ ጊዜ የዓለም ሻምፒዮን አደረገቻት። የዳኛ ፊሽካ ተሰማ። ስፔን የዓለም እግር ኳስ ንግሥት ሆነች። ካሲያስ ዋንጫውን ወደ ሰማይ ሲያነሳ የታሪክ ታላቁ ምዕራፍ ተገለጠ። ክቡራን የዩቲዩብ ቻናላችን ቤተሰቦች እስካሁን አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ለዩቲዩብ ቻናሉ አዲስ ከሆናችሁ በጸሎት ሀብታሙ ኦፊሻልን ሰብስክራይብ እያደረጋችሁ አብሮነታችሁ እንድታሳዩን፣ እንዲሁም የቪዲዮ ሰዓታችን ከተመቻችሁ ላይክ እያደረጋችሁ፣ እንዲሁም ሀሳብ አስተያየቶቻችሁን ኮመንት ላይ እያሰፈራችሁ አጋርነታችሁ እንድታሳዩን እንገልጻለን። በቀጥታ ስርጭት በላይቭ ስትሪሞች እንዲሁም በጨዋታ ዶክመንተሪዎች እንደዚሁም በዜናዎች ወደ እናንተ የሚቀርበው በጸሎት ሀብታሙ ኦፊሻል የዩቲዩብ ቻናል ስለሆነ ሰብስክራይብ ማድረጋችሁ አትርሱ። በቀጣይ የቪዲዮ ሰዓታችን እንዲሁም በላይቭ ስትሪም በዜና ዘገባዎች እስከምንገናኝ ድረስ ቸር ሰንብቱ።